በጣም ብዙዎቻችሁ ክሬተር ሰርች ሳይት ትክክለኛውን አጠቃቀሙ ካወቃችሁ ግን ምንም አይነት ቪዲዮዎቹ ቫይራል አይወጣም ማለት ነው። ክሬተር ሰርች ሳይት አጠቃቀሙን በደንብ ማወቅ አለባችሁ። ዛሬ ስለሱ በደንብ ላብራራላችሁ። ይህን ፔጅ ግን መጀመሪያ ፎሎ ማድረጋችሁ እንዳትረሱ። በመጀመሪያ ክሬተር ሰርች ሳይት ብላችሁ ትገባላችሁ እንደተለመደው። ከዛም ቪዲዮ የሚለውን በተን ትነኩና በየጊዜው የተሰሩ ክሬተር ሰርች ሳይት ላይ የምንጽፋቸው ቶፒኮች አሉ። እነዛ ቶፒኮች ምን ያህል እይታ ላይ እያገኙ አይደለም የሚለውን ነገር ማየት ትችላላችሁ። ፊት ለፊት ከመጣላችሁ የእናንተ የኮንቴንት ታይፕ ወይም ደግሞ ልለቁት ያሰባችሁት ቪዲዮ ፊት ለፊት ከመጣላችሁ አሪፍ፣ ካልሆነ ነገር እላይ ጋር ሰርች የሚል በተን አለ። እሱ ነክታችሁ ሰርች ታደርጋላችሁ። የእናንተ ኮንቴንት ታይፕ ሊሆን ይችላል ወይ ተቀራራቢ ሰርች ታደርጋላችሁ። በዛ አይነት ኮንቴንቶች ይዘረግፍላችኋል። ከዛ ከተዘረገፉት ውስጥ ከእናንተ ጋር ሪሌት የሚያደርገውን በዛ ላይ ደግሞ አሪፍ እይታ እያገኙ ያሉትን ፕሮግረሱን ዛሬ ማየት ስለምትችሉ ማለት ነው። እሱን ትመርጡና ከጎኑ የካሜራ ወይም የቪዲዮ ምልክት አለች። እሷን ስንነኩት ወደ ኖርማሉ ቲክቶክ ይመልሳችኋል ማለት ነው። ያኔ ቪዲዮ መቅረጽ ፈልጋችሁ ወይም ቀርጻችሁ መልቀቅ ከፈለጋችሁ ቀርጻችሁ ትለቃላችሁ። አለበለዚያ ደግሞ ከስልካችሁ ላይ አፕሎድ ማድረግ ከፈለጋችሁ ደግሞ ያንን ፊቸር በመጠቀም ስልካችሁ ላይ ያለውን ቪዲዮ አፕሎድ በማድረግ ትክክለኛውን የሆነ ክሬተር ሰርች ሳይትን በዚህ መልኩ መጠቀም ትችላላችሁ።